ሊቃውንቱን መድረኩን በግራና በቀኝ የተቀመጡልን ተሰለፉልን ጊዜ አግባብ እንጠቀም። ይህን ቦታ ልቀቁት። ሁላችሁም ይህን ቦታ ማንም መድረክ ላይ እንዳይኖር ማንም ቦታውን ልቀቁልን። ይህን ሊቃውንቱ በግራና በቀኝ የተሰለፉ 8400 ብር አስራት ነው። ሊቃውንቱ ቦታ ያዝልን ተሰለፉልን እያልን ነው። ደጋግመን መናገር የምንለው ሊቃውንት ይህን ያህል አይነገርም። ወንዶም እባላለሁ ባለቤት በጣም ታምራለህ ሚረራቸውን በጣም ታማኝ ነበር። እንደዚህም ለቅዱስ ገብርኤል ንገስ ለክብር መገለጫ 2000 ብር አስገብቷል። ሚቃወቅን እንልቀቁልን እንፈልጋለን። ወይም ቦታ ልቀቁ፣ ቦታውን እንልቀቁልን፣ ልቀቁልን። ሁላችን ምግቤት አባድሩልን ለአገልግሎት ነው። ልቀቁልን ቦታ በአጠቃላይ በግራም በቀኝም ቦታ ልቀቁልን። ይህን ቦታ ልቀቁት። በአጠቃላይ ገሌት አባድሩልን። ለመስተንግዶ ላይ እርስ በርሳችን አስተናጋጅ እንሆን፣ ተስተናጋጅ አንሆን። ሁላችንም አስተናጋጅንን ቦታውን ልቀቁት፣ ክፍት አድርጉት። በኋላማ ይጠብ መድረኩ ታቦታትን ሲመጠው ሊባርኩን ስለሆነ ሁላችን በቅንነት የሚተላለፈው መልዕክት ከልብ እንዲሰማው ትንሽ አይዜ የምትባል ሚትሽ ዚህ አይደምረት ላይ እፈልግሻለሁ ናቶሽ የሚበዝ በቃመኛቶሽን ተቀበላቸዋል። ወገኖቻችን ኢትዮጵያውያን ቅዱስ ገብርኤል ጥበቃው የደረሰላቸው የተደረገላቸው የመድኃኔዓለም ቸርነት ያልተለያችሁ እንዳልተለየን እንኳን አደረሰን በድጋሚ እንላቸዋለን። እንኳን አደረሰን አደረሳቸው። እነሱም ደግሞ አዲኖስ እንደፈጸመበት የጦር መድኃኔዓለም አባትነት የተመሰከረለት የቅዱስ ገብርኤል ጥበቃ የተገለጠበት እምነት በአካል የተገለጠበት በአንድ የምናከብረው ክፍት አድርጉልን። ምንም አይነት ግርግር እንዳይኖር አደራ እያልን ነው። በሚገባ ቦታው ክፍት መሆን አለበት ለአገልግሎት። አሁን ሊቃውንቱ የሚያስተናግዱበትም ክፍት መሆን አለበት። የሰንበት ትምህርት ቤት ልጆቻችን ይኖራሉ። ሁሉም ቦታውን በግራና በቀኝ ዩኒፎርም የለበሳቸው ግራና ቀኙን ክፍት አድርጉልን። በስም ደግሞ ምስክርነት የሚፈልጉ ሰዎች የተለያዩ ሰዎች ይዞ የሚመጡ በሩን ክፍት አድርጉልን እንዲመጡ። ጠባቆችን ዩኒፎርም የለበሳቸው አስተናግዱ፣ ተስተናገዱ። እያንዳንዳችን አስተናጋጅ እንጂ አስተናጋጅ ሳና ምሮት ክርክር ሚሰራል በዝም ቅዱስ ገብርኤል የሚገልጽ እነሚደርስ ለተሳካ ለክብር የሚገለጫ አንድ ጥላችን ቅዱስ ገብርኤል እኖ አውደ ምሕረት ላይ ወርድ ነውና ስለሚታ በጥንሰባ አንድ ጊዜ ነውና ሁላችን የሚያመሰገው እዚህ ቦታ ላይ ከሊቃውንቱ በስተቀር ራሳችንን ቦታ ምን በሊቃውንት ቦታ ስለሆነ አሁን ሁላችንም ቦታን አውደነትን በሊቃውንት የሚያስብ እዚህ በኩል ደግሞ ያለን ታቦተ ደግሞ ግስ አያስፈልግም። እኛን ሁላችንም በየቦታችን እንድንቆም በየደርሳችን እንድንቆም እናሳስባቸዋለን። ስሙን ቅዱስ ገብርኤል ያቃል 1000 ብር አስገብቻለሁ ብሏል። እግዚአብሔር ይመስገን። በመሰባ በቃል ኪዳን ታቦት እየባረከ ስላለ በብዙታን እንደሚያሳልፈው ሁልታ በትንተና ታምኜ በሰሩት የነበረ ድረስልኝ ያለግን ሆስፒታል ቅዱስ ገብርኤል ምልጃ ፈጥኑልን። አላመት አትቆምናልን። በአምስት ወደ ቅዱስ ገብርኤል አቁሞኛል። የክብሩ መገለጫ ሁለት ፍቅራ ቅዱስ ገብርኤል ሁለት ፍቅር አስገብቷል። ገብርኤል ሁለት እዛላለ ለቅዱስ ገብርኤል ጸሎትን ስለሰማልን 2000 ብር አስገብቷል። እግዚአብሔር ይመስገን። ስለሰም ቅዱስ ገብርኤል ስለሰማ 500 ብር አስገብቷል። ይህ ስለሰጠን እነ ለቅዱስ ገብርኤል 500 ነው። አቤት ስሜን እሱ ያውቀዋል። አንድ ጥላ ለምን ገብረ ማርያም አንድ ጥላ ታምራት ይባላል። ለቅዱስ ገብርኤል እነ ከሚተጋፈቃልቼ ነበር። ቅዱስ ገብርኤል አስታርቆኛል። ለክብር መገለጫ
አንድ ጥላ አመት ነው ዘበሩ ሁለት ኪዳን አንድ ጥላ አንድ ኢየሱስ አንድ ጥላ ሁለተኛ አንድ ጥላ ኢየሱስ ለደረሰልን አንድ ጥላ እግዚአብሔር ይመስገን። ወንድምቻል ይባላል ምስለ ሰላም ስለተፈታችልን አንድ ጥላ እግዚአብሔርን አመስግኑ። ቅዱስ ገብርኤል ጸሎትን ስለሰማልን አንድ ሺና አንድ ጥላ አስገብተዋል። እግዚአብሔርን አመስግኑ። ታምኖ ነበረ ስለ ዳንቱ ስለተሞተ ለድኩት መገለጫ 500 ነው። ሰሞኛ ለሚሰሙ ወጣቶች አሉ። በምሳ ለድርሰዳ አመስግኑ። በእውነት እግዚአብሔር ነው። ቅዱስ ገብርኤል ያደረገው በቃል የሚገለጥ አይደለምና አንድ ትልቅ ጥላ አስገብተዋል። ኃይሉ ስራ ስለፈታን ቅዱስ ገብርኤል አንድ ጥላ አስገብተዋል። ፈቅ አይደለም ሊቀቁት አይሰማም ነው የሚናገሩት። ፈቅ አይደለም ስጋት ማለት ሊቀቁት ይሉታ ሊቀቁላቸው ይህም ጌታ ሊቀቁት ሌላ ይዘምርታል ሊቀቁት ወይም በአጠቃላይ ክፍት ይሁን ሊቀቁት ወይም ክፍት አድርጉት። ምንም አይነት ዝግጅት ላይ ነው። በቃ መሳይ ምንም ሰው ስንትን ላይ እንግዲህ ሶስት ቀን መስከረም 16 ቀን ይዘን መስከረም 19 ቀን ዘጣሚ ነበር። በዚህም ቅዱስ ገብርኤል ይዘን ስለዳሰሰ ስላዳነ ስለ ክብሩ መገለጫ አንድ ጥላና 1000 ብር አስገብተዋል። እግዚአብሔር ይመስገን። እግዚአብሔር ባቤቱ እየባረከ በመካከላችን ይቀመጣል። አመስግኑ እግዚአብሔርን። ሞታሉ ተባለበ ይኖራለ ክብሩ መገለጫ አንድ ሻማራ ቁርዞ መትቻለ ብለን እንምራለ። ቅዱስ ገብርኤል እያረመስና መጨረሻውን ያሳምርለት። ቦታውን አሁንም ክፍት አድርጉት። አሁንም በግራና በቀኝ ቦታ የሚጠቀመ ነው። በዚህም ያላችሁ በስመልካቸው የተስተናገዱልን በልብ ለማሸብሸብ እንዲመች እርክም ዳርግል ይቻላል። አንድ ስራ በዚህ ገብርኤል ስለሰናኝም አሁንም በዚህ ፍለፊት ክፍት አድርጉት። በልብ ለማሸብሸብ እንዲቻል ለምስጋና እንዲመች እንዲሁም ደግሞ